ግዝፍ ኤሳው ወዘይንእስዎ አጽፋነ ዳያ ሐመረ ግዝፍ ኤሳው ወዘይንእስዎ አጽፋነ ዳያ ያዕቆብ ለኢያሪኮ ማይፈዳ ውስተ ከርሰ ባሕር ርብቃ ወላድ እንተ በዛ ዕዳ አመክልኤሆሙ ተባአሱ ተቃኔ ለዘይንእስዎ ያዕቆብ አነዳ ዘይልቅ ወያአቢ ሐመረ ግዝፍ ኤሳው ለኢያሪኮ ማይፈዳ የተርፈይ ነገረክን ለኢያሪኮ ማይፈዳ ኤሳው ሐመረዝ ስጋው የብንያም ወይሁዳ ለአጽፋነ ዳ ያዕቆብ እንተ ውእቱ እንግዳ ወሃበ ብኩርናሁ ማይዶተ ዘወሰዳ ሐመረ ግዝፍ ኤሳው ወዘይንእስዎ አጽፋነ ዳ ያዕቆብ አብዛሄ ብዙ ነገረ ፍዳ ነው። አብዛሄ ብዙ ነገረ ፍዳ እሺ ይፈታ መልሰው ሐመረ ግዝፍ ያዕቆብ ወዘይንእስዎ አጽፋነ ዳ ያዕቆብ መብዝሄ ብዙ ነገረ ፍዳ የበዛ የፍዳ ነገርን ያበዛ የሚያንሰው ትንሽ ሆነው ማለት ነው። ያነሰው የዚህ ያጎዛ የዳባ ያዕቆብና አጽፍ ያዕቆብና የግዘፍ መርከብ ታንኳ ኤሳው ውስተ ከርሰ ባሕረ ርብቃ ወላድ እንተ በዛ ዕዳ የበዛ ዕዳ የዕዳ እናት ይቺ ርብቃ ባሕር በዚህ በርብቃ ባሕር ሆድ በባሕረ ርብቃ ማኅፀን ሁለት ሆነው በተጣሉ ጊዜ አለ ተቀኔ ለዘይንእስዎ ያዕቆብ አነዳ ዘየልቅ ወየአቢ አጽፋነ ዳ ያዕቆብ ለኢያሪኮ ማይፈዳ። ይህ የሚበልጠው ፈጽሞ የሚበልጥ የግዘፍ መርከብ ታንኳ ኤሳው ከኢያሪኮ አደራሽ ለዚህ ለሚያንሰው ለያዕቆብ አጽፍ ተገዛ። አልቆየም ለሚያንሰው ለያዕቆብ አጽፍ ተገዛ። ለአጽፍ ለዚያ ላጎዛው ተገዛ ነው። መልሰው ሐመረ ግዝፍ ኤሳው ወዘይንእስዎ አጽፋነ ዳ ያዕቆብ አብዛሄ ብዙ ነገረ ፍዳ ነው። ጥሩ ይሆናል። አብዛሄ ብዙ የበዛ የፍዳ ነገር ያንን የሚያበዛ የሚያንሰው ዳባ አጽፍ የሚባላል የመነኮሳቱ የሚለብሱት ያ አጽፍ ያዕቆብና ኤሳው መርከብ ታንኳ የጀልባ ኤሳው እነዚህ አለ ውስተ ከርሰ በየጀራታ ከተማን ወሰዳ ውስተ ከርሰ ባሕረ ርብቃ ወላድ እንተ በዛ ዕዳ የበዛ ዕዳ የዕዳ ወላድ ይቺ ርብቃ በባሕረ ርብቃ ማኅፀን ሁለት ሆነው በተጣሉ ጊዜ ተቀኔ ለዘይንእስዎ ያዕቆብ አነዳ ዘይልቅ ወየአቢ ሐመረ ግዝፍ ኤሳው ለኢያሪኮ የሚበልጥ የትልቅ የዳባ ማነው የግዘፍ መርከብ ኤሳው ለሚያንሰው በትንሹ ለሚያንሰው ለዚህ ለያዕቆብ አጽፍ ተገዛ አልከው። እንግዲህ ሰሙ ያዕቆብና ኤሳው መንታ ናቸው። ይሰማቸዋል። ያዕቆብና ኤሳው መንታ ናቸው። ርብቃ እናታቸው ናት። በርብቃ ማኅፀን ሁለቱ ተጸንሰው ይጣሉ ነበር ይላል እና ርብቃ ወደ ቤተ እግዚአብሔር ሂዳ ድምፀ መልአክ ስትሰማ ከሆዷ ውስጥ ከማኅፀኗ ውስጥ ሁለት ሰልፍ ገጥመው አና መልአኩ ምን አላት? ዘአቢት ቀነይ ለዘይንእስ የሚበልጠው የትልቁ ለትንሹ ይገዛል ብሎ ነገራት።
የትሬን ያላችሁበት ታውቁታላችሁ። ቁጣራ ቁጥር የምታስተምሩ የምትንጥሩ ሰዎች ወደ አባሩ ብያለሁ። ለሚበልጠው ለዚህ ለሚያንሰው ለያዕቆብ ትልቁ ኤሳው ይገዛል ብሎ ነገራት ይላል። ሰም ነው፣ ታሪክ ነው፣ ቅኔው ደግሞ ዛሬ ነገ 18 አይደለም ማይከባ አልፋ የሚባሉ መምህር ደቀ መዛሙርቶቻቸውን አስከትለው ገዳማትን ለመጎብኘት ተነስተው ሲሄዱ ባሕረ ኢያሪኮ ደረሱ ይላል። ባሕረ ኢያሪኮ ሲደርሱ ያ በመርከብ የሚያሻግረው ሰውዬ አይሆንም ገንዘብ ክፈሉ አላቸው። አረ ገንዘብ የለንም እኛ ተማሪዎች ነን፣ እኔ መነኩሴ ነኝ፣ እንደምታይ መምህር ነኝ፣ መነኩሴ ነኝ፣ በገዳም የቆየው ነኝ፣ እነዚህም ተማሪዎች ናቸው፣ ምንም ገንዘብ የላቸው ሲሉ ገንዘብ ካልከፈላችሁም አላሻግርም አይሆንም ማለት። ከዚያ በኋላ እሳቸው ጸልዩና ጸሎት አድርገው ዳባቸውን አወለቁና ከባህሩ ላይ ዘረጉታል። ከዚያ በኋላ በዚያ ዳባ ያ አጽፍ የለበሱት አጽፍ ምን ሆነ? መርከብ ሆነ፣ ታንኳ ሆነ፣ ጀልባ ሆኖ ደቀ መዛሙርቱን ሲያሻግር አንዱ ተጠራጣሪ ከዚያ ከደቀ መዛሙርቱ መካከል የማነ ብርሃን የሚባል የማነ ብርሃን መርድ ነው የሚሉት። የማነ ብርሃን እኮ የክርስቶስ ስም ነው መቼም በቅኔ ይባላል። እና ምን አለ? እኒህ መነኩሴ ሆነ ሊያሰጥሙኝ ነው እንጂ በእውነት በዚህ ባጥፎ ሊያሻግሩና ነው ብሎ ተጠራጥሮ ለካ መርፌ በቀድዳታ ሹልክ አለና እዚያ ተሰጠመኝ። እና ዋናው ምስጢር ወዚህ ላይ ምንድን ነው? የኤሳው መርከብ ለሚያንሰው ለትንሹ ለአጥፍ ተገዛ አልከው። መርከቡ አላሻግራቸው ሲል አጥፍ አሻግራቸው ማለት ነው። አስተውል፣ ምስጢሩ ተመልከተ። ይሰማል አይሰማም? ምስጢሩ ላይ ገባ ዝም ብለህ ነው ትጥላለህ። ይትረሳሂ ወይ ዘንጋ ለኢያሪኮ አጸዳ ለሚትረሳሂ ነገረ ቅድመ ነው መሰለኝ። የቅድሙ የኤሳውና የያዕቆብ መገዛዛቱ ሲቅርና ትንሹ ለትልቁ ትልቁ ለትንሹ ይገዛል ያልነው የቅድሙ ነገር ይቅርና አልከው። ሌላ እናመጣለን። ምን ሆነ አለ? ኤሳው ሐመረዝ ስጋው የብንያም ወይሁዳ። ይህ የብንያምና የይሁዳ ስጋ የስጋ መርከብ ግዘፈ ብንያም ነው። አየህ፣ ኤሳው ሐመረዝ ግዘፈ ብንያም ወይሁዳ አለ። ይህ የብንያምና የይሁዳ ግዘፍ ውፍረት የግዘፍ ሐመር መርከብ ኤሳው አለ ለአጥፋ ነዳ ያዕቆብን ተውቱ አዲስ ለሚሆን ለዚህ ለዳባ ለአጥፍ ያዕቆብ ብኩርናው ማሻገርን ሰጠልቀው። ማይዶትን ይሄ ማይዶት ማሻገር ነው። አድወተ ባሕር እንተወሰዳ አዲወተ ሰብ አዲወተ ባሕር ባሕርን ማሻገር ብኩርናውን አለ ለማን ሰጠ? ለአጥፍ ያዕቆብ ሰጠ። ማን ነው? መርከብ፣ ታንኳ፣ ጀልባ ኤሳው አዲወተ ባሕር አዲወተ ሰብ ወይም አዲወ ዘወሰዳ የወሰዳት ቀድሞ የተቀበላት ይቺ ብኩርናው ማሻገር ለማን ሰጠ? ለአጥፍ ያዕቆብ ሰጠ አለው። እንግዲህ ኤሳው እና ያዕቆብ ቅድም ነግሬያቸዋል፣ መንታ ናቸው። ኤሳው አባቱ ይወደዋል። እነ ኤሳውና ያዕቆብ አባት ማለት ማናቱ? አብርሃም አረባካምታ ማን ነው? ይስሐቅ ኤሳውን ይወዳል። ርብቃ ያዕቆብን ትወዳለች። ኤሳው አውሬ እያደነ እያመጣ አባቱን ይመግባል። ያዕቆብ ደግሞ ሀቤት ነው የሚሆን ይላላካል። ዝም ብሎ ወንፊቱ ምን ያቀበላል። አየህ አለ እናት ትወደዋለች። እሳት አምጣልኝ ትለዋለች፣ እንጨት አምጣ ትለዋለች፣ እዚህ ይህን ስራ ትለዋለች፣ ጠብ ትለዋለች፣ ተወደዋለች፣ ትመግበዋለች። ኤሳው ደግሞ ዱር ነው የሚሆን አውሬ ነው የሚያድን፣ ለአባቱ ነው የሚታዘዝ። በዚህ ምክንያት አልታዘዝ ሲል አልመግበው አለችና ተራበ። ረሃብ ጸናበት። ሁለቱ ያኛው ምስር ንፍሮ ተሰጥቶ እናቱ ሰጥተው ሲበላ እባክህ ሆኛል እሱን ምስር ንፍሮ ስጠኛል። አንተ እንግዲህ መንታ ናቸው፣ ግን ብኩርን መጀመሪያ የተወለደው ኤሳው ነው። እንደውም እንትኑን ይሄን ተረከዙን ጨብጦ ነው የተወለደ ይባላል። ያዕቆብ ተከታትሎ ከመጀመሪያ ማሰናከይ ነው። የሚገርማቸው ሲወለድ ገና እንዲህ አድርጎ ጨብጦ ተከተለ።
ገርማቸዋል። ለዚያ በኋላ ምን አሉ? አንተ እባክህ ንፍሮ ስጠኝ እርቦኛል አለው። ብኩርናህን ስጠኝ አለው። ብኩርና ምን አድርጎልኛል? ወንድሜ እንደው ስም ብቻ ነው የተረፈኝ። ምስር ንፍሮዬን ስጠኝና ንፍሮዬን እበላለሁ አለና ንፍሮውን በልቶ ብኩርናውን ሸጣኝ። አሁን ደግሞ ብኩርናው ማሻገር ኤሳው መርከብ ጀልባ ኤሳው ለማን ሰጠ? ለአጥፌ ያዕቆብ ሰጠ አልከው። ዛሬ መርከብ አናሻግርም ያለችው የማይቀር አልፋ አጥፊቱን ይዛቸው ተሻገረ። ጫራየ እስቲ በልሽ ይሄ ሰሞን እንግዲህ ሰሞን የምተነጋገርነው ታሪክ ነው እና እንግዲህ አንዳንድ ጊዜ አክብረን ካልያዝ ነው የተሰጠንን ሀብት እንቀማለን። የሚገርማቸው ብኩርና እኮ ትልቅ ሀብት ነው። አየህ ብኩርና በእስራኤል በጣም ትልቅ ሀብት ከእግዚአብሔር የሚያደርስ በረከት ያለው ነበረ። በንፍሮ ሸጠ ኤሳው። የሚገርማችሁ ዛሬም እኮ ብኩርናውን በምግብ የሚሸጥ ሃይማኖቱን በገንዘብ የሚሸጥ ስንት ሰው አለ ዛሬ። የሚገርማችሁ ከቤተ ክርስቲያን እየወጣ መስቀል ካለበት ነገረ መስቀሉ ከሚነገርበት እየወጣ ገንዘብ እየፈለገ ሃይማኖት ወደሌለበት ቦታ፣ የመስቀል አርማ ወደሌለበት ቦታ፣ ስመ እግዚአብሔር ወደማይጠራበት ቦታ የሚሄዱ ሰዎች የሉ አሉ? የለም አሉ። የሚገርማችሁ ከቤተ ክርስቲያን እየወጡ ገንዘብ ለልብስ በዚህ ባለቀ ፈረንጅ ለብሶ በጨረሰው ድርቶ ሃይማኖታቸውን የሚሸጡ ልብስ እየተቀበሉ ገንዘብ እየተቀበሉ እርዳታ አለ። በዚህ በጎንደር ውስጥ ካቶሊክ ይባላል። በዚህ አሁን ሊቃውንት ሁሉ ሲጓተታ የሚያደር ይባላል። የዚህ እርገት የምን ከዚያ እየሄደ ልብስ ይሰጠዋል፣ ገንዘብ ይሰጠዋል። ዛሬ እንጃ እንጂ ድሮ እዚህ ደብረ ብርሃን እያስተማርኩ ሊቃውንት እርዳታ ለመቀበል በጣም ይገርማቸዋል። እና ሃይማኖቱን ትውፊቱን በገንዘብ የሚሸጥ ዛሬም አለ። ኤሳው ብኩርናውን ለንፍሮ ሸጠ። በንፍሮ እኮ ነው ወዲያው ለሚያልፍ ወዲያውኑ ያችን ንፍሮ በልቶ በኋላ ምን የለም። ብኩርናው ግን ለዘላለም ከእግዚአብሔር ጋር የሚያገናኝ የእስራኤል መሪ የእስራኤል በኩር ነበረ። በኩር ማለት በእውነቱ ስጦታ አለው። የሚገርም በኩር እግዚአብሔር አምላክ አሁን በኩር ነው። ሌሎችም ብዙዎች በኩር የሆኑ አሉ እና ብኩርና ሀብት ነው እና ሀብታችን ለምግብ ስጦታችን ለገንዘብ ለሚያልፍ ገንዘብ ለሚያልፍ ብር ቤት ተቀብሎ ገንዘብ ተቀብሎ ስልጣን ተቀብሎ ለስልጣን ሲሉ ዛሬ ቤተ ክርስቲያን ስትደፈር ዝም እንደውም አንዳንዶች ያሉ ዝምታ ወርቅ ነው። ዝምታ ወርቅ ነው። ክፉ ነገር ከመናገር ዝም ማለት ጥሩ ነው። ነገር ግን ቤተክርስቲያን ስትቃጠል፣ አባቶች ሲታረዱ፣ መነኮሳት ሲታረዱ፣ ሃይማኖት ሲጠፋ ዝም ማለት ወርቅ ነው። ይሄ ወርቅ ሳይሆን ጨርቅ ነው። ጨርቅ ነው። የሚቀደድ ነገር የሚያክማት ነው። ስለዚህ ሁላችንም እያንዳንዳችን ለቤተክርስቲያናችን ማሰብ፣ ቢያንስ መጸለይ፣ በጸሎት እግዚአብሔርን መጠየቅ፣ በመጾም እግዚአብሔርን መጠየቅ፣ ሰላም እንዲመጣ የእያንዳንዳችን ወደ እግዚአብሔር እየመጣ ሰላሙን አምጣለን እግዚአብሔር በጸሎታችን ስማን ማለት ከኃጢአት መቆጠብ፣ ከነገር መቆጠብ፣ ከጥላቻ መቆጠብ። ግን ዛሬ በትምህርት ቤት ሆነን እንኳን ወንድማችን ስንገታ፣ በቆራሽ እንጀራ ስንጣላ፣ በተለያየ መንገድ ብዙ ችግር ስንፈጥር ነው የምንለው እና ሃይማኖታችን አክብረን መያዝ አለብን። እኛ በእውነት አስተማሪዎች ነን። ብኩርናችን እንዳንሸጥ ክህነታችን መጠበቅ አለብን። እሺ እና እንደዚያ ነው። እሺ ቀጥሎ ወደፊት ያልበሰው ሐመረ ግዘፍ ኤሳው ወዘይንእሶ አጽፋነዳ ያዕቆብ አብዛሄ ብዙ ነገረ ፍዳ ውስተ ከርሰ ባሕር ርብቃ ወላድ እንተ በዛ ዕዳ አመክልኤሆሙ ተባአሱ ተቃንየ ለዘይንእሶ ያዕቆብ አነዳ ዘይልቅ ወያአቢ ሐመረ ግዘፍ ኤሳው ለኢያሪኮ ማይፈዳ የተርፈይ ነገረ ቅድም ለኢያሪኮ አጸዳ ኤሳው ሐመረዝ ስጋ ግዘፈ ብንያ ወይሁዳ ለአጽፋነዳ ያዕቆብ እንተውእቱ እንግዳ ወሃበ ብኩርናሁ ማይዶተ ዘወሰዳ አዲወተ ባሕር ዘወሰዳ አዲወተ ሰብ ዘወሰዳ
መንክራት አርዳ ደብሩ ለማይቀባ አልፋ መምህር ዘምልቡናሁ ይጻሙ ጊዜ ማይሌተ ይስሐቅ ተአምኖ አባይ ደብረ አርማንያ ሰከቡ ወኖሙ ለወልቆ መንክር ሰባት ቅኔ ዘዘሄራን ተሳለሙ ኮኑ ሳፎር እስከ ተቃወሙ ማይቀ የማነ ብርሃን ሐረስ ወካላኒሁ ዘደክሙ ወካላኒሁ ዘደክሙ ኮኑ ሳፎር እስከ ተቃወሙ መንክራት አርዳ ደብሩ መንክራት አርዳ ደብሩ መንክራት አርዳ ደብሩ ለማይቀባ አልፋ መምህር ዘምልቡናሁ ይጻሙ ጊዜ ማይሌተ ይስሐቅ ተአምኖ በይስሐቅ ማይሌት ሃይማኖት ጊዜ በዚያ በመታመን ማይሌት ጊዜ ከልቡ የሚደክም እያገለገለ ከልቡ የሚደክም ማይቀባ አልፋ አንዳንዱ ቁጭ ብሎ ዝም ብሎ እግሩን እያፋተለ ዝም ይላል። ጊዜ ማይሌተ ይስሐቅ ተአምኖ በይስሐቅ ማይሌት በዚያ በጭመት ሃይማኖት ጊዜ መታመን ጊዜ ከልቡ የሚደክም ማይቀባ አልፋ መምህር የማይቀባ አልፋ መምህር የደብር ተማሪዎች እነዚህ መንክራት ድንጫዎች ተማሪዎች አለ አባይ ደብረ አርማንያ ሰከቡ ወኖሙ ለወልቆ መንክር ስብሐት ቅኔ ዘዘሄራን ተሳለሙ ኮነ ሙሳፎርና ተሳለሙ ኮነ ሳፎር እስከ ተቃወሙ የማነ ብርሃን ሐረስ ወካላኒሁ ዘደክሙ ኮነ ሳፎር እስከ ተቃወሙ ነው። ደገኞች የተፋቀሩትን የሆነ ሳፎር የሚያስደንቅ መንክር ያለው የሳፎር ቅኔ ምስጋና ለመቁጠር ቅኔ ምስጋና ለመቁጠር እነዚህ ድንጫዎች ተማሪዎች ከፍ ካለች ከዚህ ከአርማንያ ከወንፊት ተራራ ፈጽመው ተይኟል። ብላ አራጎዛ ሴትም ዛሬ ሳንሶራ ማለት ነው። ከዚያ ከተራራ ላይ ተኙ። ምን ለማድረግ ቅኔን ለመቁጠር አልቆየም። እስከ ተቃወሙ የማነ ብርሃን ሐረስ ወካላኒሁ ዘደክሙ የማነ ብርሃን ገበሬና የደከሙ እነዚህ ሁለተኞች ወይም ሌሎች እነዚህ ሰዎች እስኪቃወሙ ድረስ እነዚያ ፈጽመው ተኙ ነው። በዚያ ደግሞ ብጭና ደግሞ የምንድን የተኛው አንድ በያርግ ነው የወርቆ እኮ ልብ የሌለው ስራ ይበኳል። መለሳዊ መንክራት አርዳ ደብሩ ለማይቀባ አልፋ መምህር ዘምልቡናሁ ይጻሙ ጊዜ ማይሌተ ይስሐቅ ተአምኖ በዚህ በይስሐቅ ማይሌት መታመን ጊዜ ከልቡ የሚደክም ይሄ ማነው? የማይቀባ አልፋ መምህር የደብር ተማሪዎች ድንጫዎች ተማሪዎች እነዚህ ከተራራ ፈጽመው ተኙ። አሪጎም ብትሎም ወጥተው ተኙ ማለት ከዚያ ተራራ ወጥተው ተኙ ስትል ጥሩ ነው። ለወልቆ መንክር ስብሐት ቅኔ ዘዘሄራን ተሳለሙ ኮነ ሳፎር ነው። አዎ ሄራኖች እነዚህ ደገኞች የተፋቀሩትን የሆነ ሳፎር ሙሴ ማለት ነው። ሳፎር የሙሴ ስም ነው። ሳፎር የሳፎር ቅኔ የሚያስደንቅ ያልከው መንክር የሚያስደንቅ ምስጋና ቅኔ ለመቁጠር ፈጽመው ተኝተዋል። ዝም ብሎ አንዳንዱ በዚያው ተኝቶ ውሎ ማታ ዝም ብሎ ይሄዳል። እስከ ተቃወሙ የማነ ብርሃን ገበሬና እነዚህ ሌሎቹ ሰዎች እስኪቃወሙ ድረስ ፈጽመው ከተራራ ተኙ። እንግዲህ ተማሪ ብሄድና አንዳንዱ በተኝቶ እያመሰለሰለ ምስጢሩን እያራቀቀ ቅኔውን እየቆጠረ ንጽጽሩን ምኑን እያመሰለሰለ ተኝቶ በእውነት እዚያ ተሸፋፍኖ በደንብ ሲያመሰጥረ ቆጥሮ ብሎ መጥቶ ይነግራል። አንዳንዱ ደግሞ ከዚያው እንደተኛ ዝም ብሎ እንቅልፍ ይዘዋል። በዚያ ወይም ሰይጣን መጥቶ ይመጣዋል። እዚያ ዝም ተጋጅሎ ይቀራል ማለት ነው። የሚገርም ናቸው። ደግሞ በዚያ የሚያልፈው ደግሞ አንተ ምንድን ነው ወደ ገበያ የሚሄድ ምንድን ነው? ይሄ የተኛው ይሄ ምንድን ነው? ምን እየሰራ ነው? ይሄ ዝም ብሎ እኮ አንተ ምን እየሰራ ነው? አያርስም እንዴ? ሰው ከበላም ይርቃ አሁን ይርቃ ትንሽ ቢያተራርሰኝ ምን አለ ይላል። እንግዲህ ይገርማል። አንዳንድ ሙጨት ተሸክሞ የሚሄድ ከሆነ እናማደ ትንሽ ብትረዳ ምን አለ እሱ ወድቀተኝ ተይርቃ ዝም ብለህ ትንሽ ገንዘብ ብሰጥ ይላል። እንዲኩና አሁን እንዲያም ይላል አይደል? አሁን ተማሪ ወንፊት ተራራ ላይ ጥሩ ቅኔ ላይ ደግሞ ተራራ ብቻ ነው ቅኔ የሚገኘው ከቤት አይገኝም። ከዚያ ተራራ ነው ይሄዳል። አንዳንዱ ደግሞ በተራራው በለማ ወይ ገሌ አየር አሻግሮ ሲታይ ይችላል።
ያን ሲቆጥር ብሎ ይመጣል። አንድ ተማሪ ምን አለ ይባላል ከኔ ጀማሪ ሆኖ አላ እንዴት በምን ነው የሚቆጠር ብሎ ታጓደኛው በተገኘው አለ። ይሄ ልጅ እንደው ዝም ብሎ ሲሮጥ ጅራፍ ወድቆ አገኘ። ያችን የተወደና የንታ ልንገር አለ ንገር ለፌ ወለፌ ራሴን ተይቻ ጅራፌ በተገኘው ልጅ እና አንዳንድ ጊዜ ዋነት አንዱ ጀምራችነት እና ተሰሙ ነው። ለወርቅ ደግሞ ዛሬ ከአርማንያ ተራራ ፈጽመው ተኙ ድንጫዎች ተማሮች ቅኔ ምስጋና ለመቁጠር ማለት ዛሬ ማይቀባ አልፋ ወደዚያ ወደ ኢያሪኮ ወደ በህቡ ጊዜ ለጉብኝታ በህቡ ጊዜ የአርማንያ ተራራዎች እየተነሱ ሰግደዋል ይላል። አመስግነዋል። ስብሐት እያሉ ተራራዎች እየተነሱ አመሰገኑ ይላል። ሰገዱ ለማይቀባ አልፋ እግዚአብሔርን ለሚያውቅ እምነት ላለው ገዳማትን ለመጎብኘት በብሕትውና ላለው ለማይቀባ አልፋ ተራራዎች እየተነሱ ሰገዱ። ስብሐት ለከ ማይቀባ አልፋ አንተ የእግዚአብሔር ሰው ምስጋና ይገባሃል እያለ ተራራው ብድግ እያለ ይሰኛል፣ ያመሰግናል። ዛሬ ተራራው ምስጋና ቅኔን ለመቁጠር ማለት ድንጫ ዛሬ ተራራው ሲነሳ ድንጫ የሚደረግ ሆነ፣ ተአምር ተብሎ ተነገረ። የማይሰማው መነሳት የማይችል የማይነጋገር ግዑዝ ፍጥረት ሁሉ ማመስገን ችሏል። እግዚአብሔር ሲፈቅድ እኮ ሰው ነው ዛሬ ማመስገን ያቃተው እንጂ ድንጋዩ ያመሰግናል፣ ተራራው ያመሰግናል፣ ወንዙ ያመሰግናል። ይባርክዎ ቀላያት አይልም የሕፃናቱ ዳዊት ይላል አይደል ነቢያቱ ይባርክዎ ቀላያት ይባርክዎ ባሕረ አፍላክ ባሕር ያመሰግናል፣ ወንዝ ያመሰግናል፣ ኮከብ ያመሰግናል፣ ፀሐይ ያመሰግናል። ሰው ግን የሚያመሰግን የተመለጠ ነው። እየበላ መተኛት ነው። ተመስገኝ የለ የሰጠኝ ጋር ተመስገኝ የለ ምን የለ ይበላል፣ ይተኛል፣ ሲሮጥ ይውላል። እና ተራራው እግዚአብሔርን ያመሰግናል፣ በተራራው ደግሞ እግዚአብሔር ይመሰግናል። ይሄን የፈጠረ ዋናው ተራራው ያመሰግናል ሲባል ይሄን ተራራ የሰጠህ ይሄን ወንዝ የሰጠህ እያሉ ሰዎች በተራራው በወንዙ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። በተሰራው ስራ ተራራ ያመሰግናል፣ ኮከቡ ያመሰግናል፣ ፀሐይ ያመሰግናል ሲባል በፀሐዩ ይሄን ፀሐይ የሰጠን እግዚአብሔር፣ ክረምቱን የሰጠን እግዚአብሔር፣ ፀሐዩን ያወጣልን እግዚአብሔር፣ ከውርጭ ያዳንከን እግዚአብሔር ብለው እግዚአብሔር ይመሰገንባቸዋል ለማለት ነው። ዋናው ምስጢሩ መንክራት አርዳ ደብሩ ለማይቀባ አልፋ መምህር ዘምልቦናሁ ይጻሙ ጊዜ ማይሌተ ይሳቅ ታምኖ አባየ ደብረ አርማንያ ሰከቡ ወኖሙ ለወልቆ መንክር ስባት ቅኔ ዘዘይራን ተሳለሙ ኮነ ሳፎር እስከ ተቃወሙ የማነ ብርሃን ሐረስ ወቃላያኒሁ ዘደክሙ ኮነ ሳፎር እስከ ተቃወሙ አብዛ አፍራ ዋደንገጸ ብዙሃነ ሕዝበ ላይ ዘኢያሪኮ መልካም መባል ቆንጆ የዚች ወገን የኢያሪኮ ባሕር እንግዳ አጎዛን ለብሶ ታይቷልና ብዙ የበዙ የኢያሪኮ ሰዎችን አስፈራ፣ አስደነገጠ፣ አስገረመ ነው። መጻኢ ርሁቅ ርሁቀ የራቀ ሆኖ ከራቀ ቦታ የመጣ ርሁቅ በቂ ነው። የኢያሪኮ ባሕር እንግዳ ብዙ የኢያሪኮ ሰዎች አፍርሃ ወአደንገጸ ፈጽሞ አስደነገጠ ነው። ምነው አጎዛን ለብሶ ታይቷልና ያኛው ነው ወደዚያ ታይቷልና ማስተር ለሚለው ባሕረ ኢያሪኮ ማይምር እንደው ጾታሃ ይሄኛው በቤተም ጫሲሆን ትንሽ ዘይፈቅዳ ከብሔሮተ መልካም ኤፍሬም ሰላም ይፈዳ ዘተአስፈ ነጭን በነጭ ላይ የተጎናጸፈ ኤፍሬም መልካም ነው ማለት የቤቷ ሰው የወደዳት ያነ ዘይፈቅዳ የወደዳት ያ ኤፍሬም መልካም ነው ማለት የቤቷ ሰው ያ የወደዳት አንዱን ወደዚያ ወደ ብሔሮት ወስዷል። የወደዳት ኤፍሬም መልካም ነው ማለት የቤቷ ሰው የወደዳት የመልካም መባል ቆንጆ መልካም የመባል ቆንጆ ወገን የኢያሪኮ ባሕር እንግዳ አጎዛን ለብሶ ታይቷልና አስደነገጠ ነው። እንግዲህ ሰሙ እንግዲህ ድሮ ዳባ ነበር፣ አጎዛ ነበረ። በእውነት አያስደነግጥም ነበር፣ ተለምዶ ነበር። አሁን ደግሞ
ተማሪው በዚህ በሱሪ በተለያየ በሱፍ ነው የሚሄደው እና ጎዛ ለብሶ እንደ በማይታወቅ ሀገር የዳቦውን ለብሶ እንዲህ ሲል ምንድን ነው እባክህ አይደል ይላል፣ ይደነግጣል። በወርቅ ደግሞ ዛሬ ብዙዎችን ያስደነገጠ አጎዛ ለብሶ ማለት የኢያሪኮ ባህርን ዛሬ በአጎዛ የሚሻገሩ ሆኑ ለማለት ነው። አፍራ ዋደንገጸ ብዙሃነ ህዝበ ዘኢያሪኮ መጻኢ ርሑቀ ባሕረ ኢያሪኮ እንግዳ እስመ አስተርአየ ለቢሶ አነዳ ባሕረ ኢያሪኮ ማይምር ባሕረ ኢያሪኮ ማይምር ጾታ ለተብሎ ምልካም ሳይዳ ዘይፈቅዳ ብሂሎተ ምልካም ኤፍሬም ሰባ ማይፈዳ ዘተአጽፈ ጸዓዳ ስብሐታተ ገብርኤል ዓለም ደብረ አቲ ቆጵሮስ ወአርማንያ ወፈሩ ስመርዩ ወአስተአየጹ ወግዩ ተነጸሩ ወአጽልሐ ዕቅለ ሙሴ ምልካም እንተፈቀዱ ወሰምሩ ስብሐታት አልህም ዘኮኑ ዘእለ አይመሩ እስራኤል አፍቀሩ። ስብሐታተ ምንድን ነው? ስብሐታተ ገብርኤል ዓለም ገብርኤል ስብሐታት በሁሉም ይሆናል። ደብረ አሐቲ ቆጵሮስ ወአርማንያ ወፈሩ እነዚህ የገብርኤል በሬዎች ላይም ብሎ በሬ ይላል። ኦላይም ዘኢይሴጅል በቀርኑ ይላል። ላይም ብሎ ላም ብቻ እንዳይመስል ብዬ ነው። ኦላይም ዘኢይሴጅል በቀርኑ ላይም ብሎ በሬ ይላል፣ ላይም ብሎ ላም ይላል። ስብሐታተ ገብርኤል ዓለምት ደብረ አሐቲ ቆጵሮስ ወአርማንያ ወፈሩ እነዚህ የገብርኤል ምስጋናዎች በሬዎች እነዚህ በአንዲት በደብረ ልዑላት ነው። ደብረ ልዑላት ቆጵሮስ አይደለም። ደብረ ልዑላት፣ ደብረ ነዋሃት፣ ደብረ ልዑላት እነዚህ የረዘሙ ታላቅ የሆኑ ከፍ ያሉ ቆጵሮስና አርማንያ በቆጵሮስና በአርማንያ ተራራ ተሰማሩ አልከው። ቆጽለ ስብሐታት አልህምት ዘኮኑ ዘእለ አይመሩ እስራኤል አፍቀሩ እስራኤልን የወደዱ እስራኤልን የወደዱ ጥሩ ነው። አይመርኩ ከሙሴ ወልደ እንበረም ወደደ ይላል። ችግር የለም። እስራኤልን የወደዱ እስራኤል የሚወዷቸውን የሆኑ እነዚህ ምስጋናዎች ላሞች አለ ፈጽመው የወደዱት የሙሴ የበረሃ ቅጠልን ፈጽመው አይተዋልና በተራራ ተሰማሩ። ወደ ተራራ ቅጠሉን ሊበርኩ አይ ስብሐታተ ገብርኤል ዓለምት ደብረ ልዑላት ደብረ ነዋሃት ቆጵሮስ ወአርማንያ ወፈሩ የገብርኤል ምስጋናዎች በሬዎች እነዚህ እንስሳዎች ከብቶች በእነዚህ ከፍ ባሉ በአርማንያና በቆጵሮስ ተራራዎች በተራራ ተሰማሩ። ወደ ተራራ ተሰማሩ። ማሰማራት ግን ሰው ነው የምትወዳቸው ራሳቸውም ይሄዳሉ። ምን ነው ስብሐታት አልህምት ዘኮኑ ዘእለ አይመሩ እስራኤል አፍቀሩ እስራኤልን የወደዱ እስራኤል የወደዷቸው እነዚህ ምስጋናዎች ላሞች ፈጽመው የወደዱት ወይም የሚመኙት የሚወዱት የሳይረ ማነው ቆጽለ ሀቅለ ሙሴ የተባለ መልካም የመልካም የበረሃ ቅጠልን ፈጽመው አይተዋልና ወደ ተራራ በተራራ ተሰማሩ። ወደ ተራራ ተሰማሩ። ለሰውም እንግዲህ ቅጠሉን በዚያ ሲበሉ ከለመዱ ከዚያ ካዩ እዚህ ሜዳው ሲያቆማቸው እረኛው ወደ ተራራ ነው የሚወጣ ከብቱ። ለምን ቅጠል አይቷላ በዚያ ሊበላ ወደዛ በዚህ ያስተማረው የለም በዚህ ይሮጣ አዚያ በተራራ ይሄዳል። ለሰም ለወርቅ ደግሞ ዛሬ ወደ ተራራ ተሰማሩ። ምነው ቅጠል ዛሬ እነዚህ ምስጋናዎች ተራራዎች የሚያመሰግኑ ምስጋና በተራራ ላይ የሚነገር ሆነ ማለት ነው። ስብሐታተ ገብርኤል ዓለም ገብርኤል ደግሞ ቅዱስ እያሉ የሚያመሰግኑ መላእክት ምኝታቸው እንቅልፋቸው ምስጋና ነው። እረፍታቸው ምስጋና ነው። ምግባቸው ምስጋና ነው። ልብሳቸው ምስጋና ነው። መጠጣቸው ምስጋና ነው። ሁለመናቸው ምስጋና ነው። ሌላ ነገር የላቸውም። አይጠጡም፣ አይበሉም፣ አይተኙም፣ አያርሱም፣ አይቆፍሩም። ምንድነው ስራቸው? አዎ ምንድነው የሚል አኮቴቶም ነው። እስቲ አምጣት እረፍቶም አኮቴቶም ነው። አይ አሁን እንደዚያ ነው። ትጉሃን መላእክት ለይነውም
የማያንቀላፉ መላእክት ይላቸዋል። የማያንቀላፉ መላእክት ለይነውሙ አኮቴቶሙ ረፍቆሙ ነው ምስጋናቸው ምኝታቸው ሲያርፉም መላእክት እያመሰገኑ ነው። የሚገርማቸው እያመሰገኑ ቅዱስ 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 እግዚአብሔር ጸባኦት አሸናፊ እግዚአብሔር ሆይ ልዩ ነው። አዎ ሰማዩን ምድሩን ምስጋና በሰማይ በምድር የሞላ ነው። አንተ ልዩ ነህ፣ ቅዱስ ነህ፣ ኃያል ነህ፣ ጽኑ ነህ እያሉ ልዩ ነህ፣ የተለየ ነው እያሉ እያመሰገኑ ይሄ ብቻ ነው የሚሰሩ። ቁፋሮ የላቸውም፣ እርሻ የለም፣ መስሪያ ቤት መሄድ የለም። ምስጋና ነው ስራቸው እና በተራራ በዚህ ምስጋናው ዛሬ በተራራ ላይ የሚነገር ሆነ። የገብርኤል ምስጋናዎች ላሞች ማለት ምስጋና ከመላእክት የተገኘ ከነ ገብርኤል የተገኘ ከነ ሚካኤል የተገኘ ነው። እሺ አለህምተ ገብርኤል ስብሐታት ደብረ ልዑላን ቆጵሮስ ወአርማንያ ወፈሩ ስማሪው አስተያየጹ ወግብ ተነጸሩ ወጽልሐቅለ ሙሴ ምልካም ተፈቀዱ ወሰብሩ ስብሐታት አለህም ዘኮኑ ዘእለ አይመሩ እስራኤል አፍቀሩ በማይቀባ አልፋ አብዘው አድባረ ቆጵሮስ ህዝብ ሐሜታ አስተብርኮ በማይቀባ አልፋ አብዘው አድባረ ቆጵሮስ ህዝብ ሐሜታ አስተብርኮ። እነዚህ የቆጵሮስ ተራራዎች ህዝቦች በማይቀባ አልፋ ቄስ ስግደት ሐሜትን አበዙ። ሐሜት ስግደትን አበዙ። ምን ሆነ ጌታ ፋቲሆ መራተ አረበን እንዲባከይ ፋቲሆ መራተ ሐመረ እንተ ሰፋት ኢያሪኮ ሐመረ እንተ ሰፋት የሰፋች ኢያሪኮ የኢያሪኮ ታንኳ መርከብ ጀልባ ሙሽራን ፈቶ አንጣነ ለሊሁ አባ ወለተ መልከ ጼዴቅ አጽፈ ዘባይደ መልከ ጼዴቅ አቦ የመልከ ጼዴቅ ባይድ ያይደለች የመልከ ጼዴቅ ልጅ አጽፍን አግብቷልና ያችን መርከብ ታንኳ ሙሽራን ፈቶ አጽፍ ሙሽራን አግብቷልና በማይቀባ አልፋ ቄስ ሐሜትን አበዙ። ይህን አባቼ ሲገቡ ፈቷን አሉ። ፈቱን አይገባል እሱ ይቀድሳል። ኩናት ግን የፈታ እኮ ጎንደር ነው፣ የሚቀድስ እኮ አዲስ አበባ ነው አይባልም። እስቲ መልሰው በማይቀባ አልፋ አብዙ አድባረ ቆጵሮስ ህዝብ ሐሜታ አስተብርኮ በማይቀባ አልፋ አብዝሁ አድባረ ቆጵሮስ ህዝብ ሐሜታ አስተብርኮ። እነዚህ የቆጵሮስ ተራራዎች ኮረብታዎች ህዝቦች አለ በማይቀባ አልፋ ካህን በማይቀባ አልፋ ዲያቆን ሐሜት ስግደትን አበዙ፣ ተማሙ፣ ተንጫጩ፣ አጉረመረሙ ነው። ምን ነው ፋቲሆ መራተ ሐመረ እንተ ሰፋት የሰፋች ኢያሪኮ የኢያሪኮ መርከብ የኢያሪኮ ታንኳ ይሄ ጀልባ መሻገሪያ ማለት ነው። ሙሽራን ፈቶ የመልከ ጼዴቅ ባይድ አይደለች የመልከ ጼዴቅ ልጅ አጽፍን አግብቷልና አጉረመረሙ። እንግዲህ አንዳንዱ በእውነቱ ከሀገሩ ያገባና ከዚያ በኋላ ያችን ፈቶ ህዶ ባልተሰማበት እንደገና ደግሞ ተክሊል ያደርጋል። ይገርማቸዋል። ተክሊል ሚስት ያገባ አንተ እንዴት ነው ሀገሩ ፈቷል አሉ። ኧረ እንዴት ነው ታመኘው እንዴት ነው? ኧረ እንጃ ማምላክን ስንት በገጠሩ ፈቱ ማምላክን በተክሊል የተዳነ እኮ ስንት የለናል። ዝም ትላለህ ወይም አንድ ትሆናለህ። ለሰም ለወርቅ ደግሞ ይሄ ጽድቅ ነው እያልኩ አይደለም፣ ክልክል ነው። እንደውም የሚያደርጉ አንዳንድ የጓዎች ሰዎች አሉ ብዬ ነው። ሞኞች አይሰማብንም ብለው እና ያማሉ በማማር ማለት ነው። ለሰም ለወርቅ ደግሞ ዛሬ የቆጵሮስ ተራራዎች ስግደት ሐሜትን በማይቀባ አልፋ አበዙ ማለት የኢያሪኮ ተራራዎች የሚገርማችሁ ተነስተው ስብሐት ለከ እያሉ ሰገዱ። ተራራዎች እኮ ናቸው። ለማይቀባ ምን አሉ? ሰገዱ። እንትን የሚላለ የድሮ ቅኔ ዲያቆናት ቆጵሮስ ወአርማንያ ክልኤቱ ተባሃሉ ማኅደረ ዚአነ ተንሥኡ ውእቱ። ማደሪያችን ተንሥኡ ለጸሎት ነው አሉ። ቅኔ ሳይጫለንም
ቅኔ አናውቅም። ኧረ ቅኔው ያስቸግረናል። ማደሪያችን ተንሥኦ ነው። እሷን እየጮኸ ነው የምንበላው። እነመናጭ ዲያቆናት ተንሥኦ ደግሞ ቆጵሮስና አርማንያ ተነስተው ሰግደዋል። ተራራዎች ብድግ እያሉ ምናምን ይሄ ዲያቆኑ ቅኔ ጋር ጉባኤ ቀናዛ እያሉ ተንሥኦ ወደ ቆላ ወርጄ እና ተነስተው መስገዳቸውን ነው። ያችን መርከብ ታንኳ ሙሽራን ፈቶ አጥፍ ሙሽራን አግብቷልና ማለት እንግዲህ መርከብ አላሻግርም ስትል ቅድም እንደነገርኳችሁ በአጥፋቸው አሻግረዋል አይደለም። ማይቀባልፋ በዳባቸው ጸሎት አድርገው ደቀ መዛሙርቶቻቸውን የኢያሪኮን ባህር አሻገሩ። መርከብን ፈቶ ማለት ያለ መርከብ በዳባ ማሻገራቸው ላይ አስተውልሽ ቀጥሎ በማይቀባ አልፋ አብዙ አልባረ ቆጵሮስ ህዛም የታ አስተብርኮ ፋቲሆ መራተ አመረ እንተ ሰፋት ኢያሪኮ አምጣነ ለሊሁ አባ ወለተ መልከ ጼዴቅ አጽፈ ዘወይለ መልከ ጼዴቅ አኮ መልከ ጼዴቅ ደግሞ እንትና ያ መልአኩ ወስዶ ምንድን ነው ያለው? ዳባ ልበስ ነው አይደለም? የጣመ የላመ አትብላ፣ ጠጉርህን አትላጭ ብሎ ወስዶ አስቀመጠው። ከበራው ማነው ሲሄድ ነው ማለት ነው። አንዳችን ላይ ቅዱስ ጳውሎስ ታሪክ አለ። አዎ ዳባ ልበስ አለው። አያችሁ፣ ዳባ ልበስ፣ የላመ የጣመ አትቅመስ፣ ፍረድ ብሎ መልከ ጼዴቅን በዚያ በበረሃው አስቀምጠው። ለዚህ እኮ ነው የሚገርማቸው አንዳንዶች መልከ ጼዴቅ እናት አባት የለውም የሚሉ አሉ። መልከ ጼዴቅ እናት አባት የለውም። ከዚያ ነው ያገኙታ። ከዚያ ከበረሃው ስላገኙት ነው እንጂ እናት አባት አለው መልከ ጼዴቅ። ግን ከእናት አባቱ ወስዶ መላከ ገጹ እየመራው ወስዶ በዚያ አስቀምጦታል። እዚህ ዳባ ለብሰህ ጾም ይዘህ ጸሎት ይዘህ ሱባኤ ይዘህ ኑር ተባለ። በዚያ ኖረ። ኋላ የሚገርማቸው አብርሃምን ስጋውን ደሙን ይዞ አብርሃም ሲመጣ መስዋዕቱን ተቀብሎ አብርሃምን የባረከው መልከ ጼዴቅ ነው አይደለም? ስለዚህ ወለተ መልከ ጼዴቅ አጥፋ ወይ መልከ ጼዴቅ ልጅ አጥፋ አልካት። በመልከ ጼዴቅ ጊዜ የተነገረች ይህች ዳባ በማይቀባ አልፋ ደግሞ ሰዎችን አሻገረች። አየህ፣ አጥፍ እኮ ኃይለኛ ናት እኮ ማምላክ ነው። ቅዱሳን አባቶቻችን መነኮሳቱ አጥፉን ለብሰው ወይባውን ለብሰው ደስ ቢሉ እየጸለዩ በበረሃው ያን አጥፉን አጎዛውን ለብሰው እዚህ ከተማውማ ሱፉን ይደነቅርና እንደው አስቸጋሪ ይቆርዳል። በለሽ አይበደግ ማይመረ መጽሐፉ ለጴጥሮስ ማይቀባ አልፋ ሀዳፍ ጽመዳ ውስተ ገራይትከ ለላይ መካዓት ለላይ መካዓት እስመ በጊዜው ጻመው እንስሳ ሐመረ መብዚ ግዘፍ ጽመዳ ውስተ ገራይትከ ለላይ መካዓት ማይመረ መጽሐፉ ለጴጥሮስ ማይቀባ አልፋ ሀዳፍ አልከው። አየው ደግሞ ገበሬ ነው አንተ የሰዎች እናት መጽሐፍም ተምሯል ደግሞ እርሻም ይችላል። አየው ማይመረ መጽሐፉ የጴጥሮስ መጽሐፍን የተያወቅ የምታውቅ የተማርክ ማይቀባ አልፋ መምህር ሆይ አልከው። ጽምዳ ውስተ ገራይትከ ለላይ መካዓት አጥፍ እች ዳባ ላምህን በእርሻ ጥመዳት። ላም ጥመድ በሬው ደከመ እንጂ እናንተ በሬው ደክማል። የላም በሬ የምትባል እኮ አለች የምትታረስ። ጽምዳ ውስተ ገራይትከ ለላይ መካዓት ይኸው እስመ በጊዜው ጻመው እንስሳ ሐመረ መብዝሒ ግዘፍ የበዛ ግዘፍ የግዘፍ መርከብ ታንኳ በሬ በጊዜው ደክሟልና ላምህ አጥፍን ጥመዳት እርሻው እንዳይታጎል ሳይታረስ እንዳይቀር ጌታ እዚህ መለሰ። ማይመረ መጽሐፉ ለጴጥሮስ ማይቀባ አልፋ ሀዳፍ ጽመዳ ውስተ ገራይትከ ለላይ መካዓት ማይመረ መጽሐፉ የጴጥሮስ መጽሐፍን የሚያውቅ የሚተረጉም የሚተነትን የሚያመሰጥር የምታመሰጥር መምህር ማይቀባ አልፋ ሆይ ጽምዳ ውስተ ገራይትከ ለላይ መካዓት ላምህ አጥፍ ላምህን በእርሻ ጥመዳት። በጊዜው ጻመው እንስሳ ሐመረ መብዝሒ ግዘፍ የበዛ ግዘፍ የግዘፍ ታንኳ መርከብ ከብት በሬ በጊዜው ደክሟልና እንደው በሚታረስበት ጊዜ
እንዲህ ዝም ብሎ ደከመ መውደቅ አልችልም እንኳን ይሄን ሞተሩን ወስኮውን ሊሸከም ቀርቶ ዝም ብሎ እየተነሳ መውደቅ። ኧረ መምህር ገሌ እንደው በሬው ደክሟል፣ የለም ላሚቱ ብትመድ እሷ ደህና ናት፣ ላሚቱ ትታረስ እርሻው እንዳይታጎል ነው። ደግሞ ላሚት ታረሳል ይላል መምህር አይደል? አያውቅም እንደ ተሞልተ ታረሳል እንጂ ላም እንጂ ታረሳል እኮ ይላል። እዚያ በኋላ የጠምድና ይሄ እንትን መምህር ሄዶሻ ለሰብ ለወርቅ ደግሞ ዛሬ መርከብ ማሻገር ሲያቅተው ቅድም እንደነገርኳችሁ ባለመርከቡ ገንዘብ አንጡ ሲላቸው መርከብ አላሻግራቸው ሲል ታንኳ እምቢ ሲል ጀልባው ማሻገር ሲያቅተው በምን አሻገሯቸው ነው ያልኳቸው? በአጽፋቸው። አጽፋ የምታሻግር ሆነች ማለት ነው። ምስኪኑ ተነገደው አስተውል። ማይመረ መጽሐፉ ለጴጥሮስ ማይቀባ አልፋ አዳፍ ጽመዳ ውስተ ገረይትከ ለላይምከ አጽ እስመ በጊዜው ውስጥ አመው እንስሳ እስመ በጊዜው ውስጥ አመው እንስሳ ሐመረ መብዝይ ግዘፍ ጽመዳ ውስተ ገረይትከ ለላይምከ አጽ አድባራ አቲ ቆጵሮስ ካህናት ለገብርኤል አልባሱ በዘትንሣኤ ዕለት ቅዳሴ እግዚእ ቀደሱ። አድባራ አቲ ቆጵሮስ ካህናት ለገብርኤል አልባሱ አልከው። አንዲት ቆጵሮስ የገብርኤል ወገኖች የአንዲት ቆጵሮስ ተራራዎች ቄሶች፣ እነዚህ ካህናት ዲያቆንን የሚጨምርናል። እነዚህ አለ በትንሣኤ ቀን ቅዳሴ እግዚእን ቀደሱ። እንደው ህዝብ ሁሉ አክፍሏል። ጾሙን ነው ያደረ ተሎ እንድንወጣ እሷን ቅዳሴ እሷን ቅድስ። አንዳንድ ደግሞ ያችን ክንዴን ቅዳሴ ሐዋርያት ክንዴ ላሳደርቆታቸ ማንንም ቅድስ ክንዴን ቅድስ አድባራ ሀቲ ቆጵሮስ ዘለገብርኤል አልባሱ የገብርኤል ወገኖች እነዚህ የአንዲት ቆጵሮስ ተራራዎች፣ ኮረብታዎች፣ አቀበቶች እነዚህ ካህናት ቄሶች፣ እነዚህ ዲያቆናትና ካህናት ቄሶች። ካህናት ማለት ነው ዋናው አገልጋይ ማለት ነው። ዲያቆን አለበት እንግዲህ 3 ዲያቆን 2 ቄስ ነው የሚቀደሰው። እዚያ በላይም 12 ማለት ትችላለህ፣ 24 መሆን ትችላለህ። 2 ብቻ ሆነ ግን 4 ሆነ መቀደስ አያስፈልግም። ዘጠኝ እንስሳ ይለናል ቁጭ ብላ 4 መቀደሷ አቤት መስፋኮ ይላል እና በትንሣኤ ቀን ቅዳሴ ሊቀደሱ አለው። እንግዲህ በትንሣኤ ቀን ያው አስሮቱ ራቡ የወደቀው የተራበው እንደው እንትን እንዳይል በጣም እንዳይደክም ቅዳሴ ይቀደሳል ማለት ነው። ለሰም ለወርቅ ደግሞ ዛሬ በትንሣኤ ቀን ማለት ተራራዎች ተነስተው አመሰገኑ። አድባራ አቲ ቆጵሮስ ካህናት ዘለገብርኤል አልባሱ በዘትንሣኤ ዕለት ቅዳሴ እግዚእ ቀደሱ። በትዕይንተ ሙሴ ይትሐሰስ አርማንያ መምህረ ላይሎታይቱ እስመ ከመ ቆጵሮስ ሊቅ መምህረ ቅዳሴ ውእቱ። በትዕይንተ ሙሴ ይትሐሰስ ምንድን ነው? አርማንያ መምህረ ላይሎታይቱ አልከው። የላይና የታች የደጋና የቆላ መምህር አርማንያ በሙሴ ከተማ ይፈለጋል። ከተማ አዲስ አበባ በሐዋሳ በከተማ ይፈለጋል። ምን ነው? የቅዳሴ መምህር ነውና። እኛ ወንድም የቅኔ መምህር አንፈልግ ነ የአቋቋም መምህር ለተማሪም ያስቸግረናል። የቅዳሴ መምህር ፈልግ ነ እነሱ ናቸው የሚሻሉ። ቅዳሴ ትምህርት ያስቀጥልና ቅኔ ቁንቁኔ የሚባል በጆሮአችን እንዳንሰማ በዓይናችን እንዳናይ አቡነ ዘበሰማያት ይፍና አሁን የቅዳሴ መምህር መቼም ዛሬ ተፈልጓል። በእውነቱ በዚህ ዘመን ምንድን የምን መምህር ነው? የቅኔ ያቋቋመ የቅዳሴ አንተጥሩ ሁሉም እንድታስጠና ይዛለ መምህር የቅዳሴ መምህር እስመ ከመ ቆጵሮስ ሊቅ እንደ ሊቅ ቆጵሮስ እንደ ቆጵሮስ ሊቅ የቅዳሴ መምህር ነውና ያ መምህር የላይና የደጋና የቆላ መምህር አርማንያ በዚያ በከተማ ይፈልጋል። በከተማ በጣም ይፈልጋል። ይቀድሳል፣ ኪዳን ያደርሳል፣ ይረዳናል። አገልግሎቱንም ስለሚረዳል የቅኔ ተማሪ ያቋቋም ተማሪ ያገለግል ዝም ብሎ ያወርቁ እያጉረመረመ ያቋቋሙ ደግሞ ጸባዩ አይቻልም።
የቅዳሴ ከሆነ ኪዳን አብሮ እንዲያደርስ ሰዓታትን እንድንቆም እንዲረዳ ስንለምነው ይቀድሳል፣ ያሟላል። መምህሩም ተማሪውም ኧረ ወንድሜ እንግዲህ የክንዴን መምህር አምጣት ይላል። ይህ ለሰው ነው። ለወርቅ ደግሞ በሙሴ ከተማ ይፈለጋል። ያ መምህር አርማንያ ማለት ሙሴ የኤርትራ ባህርን የከፈለ ድንቅ ስራ የሰራ ነው። ዛሬ ደግሞ የአርማንያ የምትባል ተራራ ድንቅ ነገር የሚደረግባት ሙሴ አመስግኗል። በአጠቃላይ ንሴብሖ ለእግዚአብሔር ስብሐት ስብሐተ ሙሴ ይለዋል። ምስጋናን ማምላክን ስብሐተ ዲቦራ ስብሐተ ሙሴ እያለ እየተጓዙ ላይ ያለ እና በሙሴ ከተማ ይፈልጋልና ዛሬ አርማንያ ተራራው እንደ ሙሴ የሚያመሰግን ሆነ። ቅዳሴ ጊዜ ቅዳሴው ምስጋና ነው። እንግዲህ ቅዳሴን ምንድን ነው የቅዳሴ መንበር ነው ማለት ነው። ዛሬ የሚያመሰግን ሆነ ማለት ነው። በትዕይንተ ሙሴ ይታሰስ አርማንያ መምህረ ላይ ልወታይቱ እስመ ከመ ቆጵሮስ ሊቅ መምህረ ቅዳሴ ውእቱ። በትዕይንተ ሙሴ ይታሰስ አርማንያ መምህረ ላይ ልወታይቱ። እሺ እንግዲህ ዛሬ ማይቀባ አልፋ ደቀ መዛሙርቶቻቸውን ይዘው እንግዲህ ወደ ገዳመ ለመጎብኘት ወደ ገዳመ አርማንያ ወደዚያ ሲሄዱ የኢያሪኮ ባህር ሲደርሱ ቅድም እንደነገርኳቸው ደቀ መዛሙርቶቻቸው ጸሎት አድርገው በዳሳቸው በአጥፋቸው አሻግረዋል። ተራራዎችም ሰግደውላቸዋል። ከደቀ መዛሙርቱ አንዱ ተጠቅሟል። ኋላ ግን ጸሎት አድርገው ሌሎች በሌላ ጊዜ የተሰጠሙ ሁሉ ነበሩ። እነዚያ ሁሉ አብረው ወጥተዋል ይላል ታሪክ። እንግዲህ ማመስገናቸው ተራራዎች ማመስገናቸው ታቦታቸውን ለቀው ተነስተው ምስጋና ማቅረባቸው ነው። እንግዲህ ማይቀባ አልፋ ታምር መስራቱ ማይቀባ ጊዜ ይላቸዋል ይመስለኛል። የወስጣቴዎስ ይላቸዋል። 18 ነገር ነው የሚውሉት። ታሪካቸው ይሄ ነው። ግን የሚቆጠረው ይሄ ነው። ሌላው ጾመ ሐዋርያት አለ፣ ጾም አለ። ቅዱሳን ሐዋርያት መጾማቸው ነው። ጾመ ነቢያት ነው። ጾመ ነቢያት ነው። ነቢያት እንግዲህ ጌታ ይወርዳል ይወለዳል እያሉ 40 ቀን ይጾሙ ነበር። ይሄ ጾም ነቢያት ጾመውታል። ይሄ ጾም አብርሃም ሶርያውን መጀመሪያ ጾሞታል። ፊልጶስም ደቀ መዛሙርት የፊልጶስ ደቀ መዛሙርቱም ፊልጶስ ተሰውሯቸው አይሁድ ሰቅለውት በዚያን ጊዜ ጾመውታል። እመቤታችንም ጾመዋለች። ሰማይና ምድር የማይወስኑትን ጌታ ተሸክሜ ዝም እላለሁ ብላ 40 ቀን ጾማለች እመቤታችን። ስለዚህ ጾም 40 ጾም ነው የተጾመው። 3ቱ ጾመ አርዲተ ፊልጶስ እና ጾመ አብርሃም ሶርያዊ ነው 3ቱ። 40ው ደግሞ እንትን ያልኳቸው ጾመ ነቢያት ነው። በጥቅሉ ስንት ይሆናል? 43 አይደለም? እና ስለዚህ ነቢያት የጾሙት ጾም ነው። በዚህ ጾም ደግሞ አንዳንዶች ምን ይላሉ መሰላችሁ? እነዚህ መናፍቃን ነቢያት ጾመዋል፣ ለጊዜው ጾመው የተቸገሩበትን ነገር አግኝተዋል። ዛሬ እኛ ምን ልናደርግ ነው የምንጾመው የሚል አለ። እና የነቢያትን ክብርኛ አንፈልግም እንጂ ዛሬ እኛ እየጾምነ ችግራችን እናቃልላለን፣ እግዚአብሔር እናገኝበታለን፣ የጎደለው ይሞላልና ሀገራችን ሰላም ይሆናል፣ ጦርነቱ ይወገዳል፣ ሞት ይወገዳል። ጾም አስፈላጊ ነው። የመነኩሴ ጾም የሚባል አንዳንድ አለ። መነኩሴ ጾም የገሌ እንዲሁ እናንተ ምግቡን የቄስ ጾም የሚላል የመነኩሴ ጾም የጾሙን ለእኛ ምግቡን ሌላውን ለሌላው ትክክል አይደለም። ሁላችንም መጾም አለብን። ራሳችን ጠብቀን እየጾምን እየጸለይን እንድንኖር እንግዲህ ነቢያት ጾም የተባለው ነቢያት በእያንዳንዱ ሙሴ 40 ቀን ጾሟል። ሌሎችም ነቢያት ሙሴ 40 ቀን ጾሞ ታቦተ ሙሴ እናተ ሙሴ እንዲሰጥ አድርጓል። እና በጾም ነው አባቶች አንድ ስራ ለመስራት ጾም ጾመው ነው አንድ ነገር የሚያደርጉት። ያለ ጾም በፍጹም አይሆንምና ጾም አስፈላጊ ነው። ይሄ ነው ታሪኩ። ሁላችሁም በደንብ ቀጥሉ፣ በደንብ ጠንክሩ፣ አስተውሉ፣ ታሪኩን ጠይቁ። ታሪክም እየቀረባችሁ በየአንዳንዱ አስተርኩ። ማታ ማታ በእርግጥ ይተረካል። ግሳጽሙ በደንብ ሕይወታችሁን አስተካክሉ፣ ስነ ምግባራችሁን አስተካክሉ። እንግዲህ ጉባኤ ቤት አስታስረግሙ። በእውነት 3 ዓመት 4 ዓመት ተቀምጣችሁ ኋላ መሄድ ሲያቀታችሁ ሳትቀጥሉ ቆይታችሁ እዚያ በኋላ ወደ ሀገራችሁ መሄድ ስትጨነቁ ሸካላይ ሆናችሁ ትቀራላችሁ፣ ባንክ ትገባላችሁ፣ በረሃ ወርዶም ይቀጠራል። ሕይወትክንም ክነትክንም ሀገርህንም ቤተሰብህንም ማሳዘን የለብን ማጣት የለብን። ሁላችንም ጠንክረን ውዳሴ ማርያም እያደረስ ዳዊት እየደገም ጸሎት እየጸለይን መማር ያስፈልጋል። እንግዲህ ጠንከራችሁ ቀጥሉ። ጸሎት ይደረግ ይበቃል ይመስለኛል።
አይቋረጥም እና ለምሳሌ ሁላችሁም ተች ያልያዘ የለን ሰብስክራይብ አድርጉ፣ ሼር አድርጉ፣ አስተላልፉ።